ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አለን ይናባል አለን ዋው ጎንደር ዋው እናት ምንድነው ይሄ? ምንድነው ይሄ እናት ምንድነው? ከረሜላ እስኪ አንድ አውሪ ስንት ነው ላኒ? 50 ብር ነው 50 ብር ያዝማራል ካሽ ማምጣት ነበረብኝ ናቢ ካሽ ይዛል ከኛ ትግል ነው እሺ አንዴ እሺ ሶሪ ቴንክ ዩ ነበር እንኪና ቴንክ ዩ ልግመስ ጋይስ የታለ ናቢ ይሁን ቀምሰው ነው ይሄ ለምን እንዴት ናችሁልኝ ሰላም ነው ኧረ ፈረስ እንዴ መሰቀል ይችላል ማለት ነው ወደዚህ ሌላ ቦታ አለ እሺ አሳይ ነጭ ፈረስ ይሄኛው ጋር ልሰቀል እዚህ ጋር ልሰቀል ይሄኛው እሺ ኧረ በካልቾ እንዳይለን እንዴ ፈረስ ዋው ተተነዋል እሱ ዋው ጎንደር መተናል ጎንደር እስኪ ዛሬ እንያችሁ በእናታችሁ ጥምቀት ቤት በዛ እንሂድ እንዴ በጣም ደስ ይላል ሰላም ነኝ ነባት እሺ አንዴ ሶሪ ነባት ቆይ ነባት ስልክ ያዙኝ ሰላም ነኝ ነባት በስመ አብ መተናል እስኪ እንቅመሰው ይሄ ስኳር ነው ይሄ በስኳር ነው የሚሰራው ስኳር እንዴ ናቃለ ጋይስ ይኸው ተመልከቱ ጎንደር ውስጥ ነኝ የገዛሁት ኮተን ካንዲ ይባላል በእንግሊሽ በዚህ ደግሞ ምን እንደሆነ አላውቅም ስኳር ዳቦ ያዝ ወንድም አለ ይኸው ዋው ይሄ ምንድነው ፋሲል ግንብ ይባላል ናቢዬ አሳያቸው ቤተ መንግስት ነው ፋሲል ግንብ ዋው ደስ ይላል በጣም ዋው እሱ ከኛ ጋር ነው ባይዘ ፋሲል ግንብ ዋው ክፍት ነው ማለት ነው ክፍት ነው ለመግባት እውነት ነው ጋይስ እንግዲህ ለጥምቀት ጎንደር መተናል አንቀን ወይ እኔም ወዳቸዋለሁ ወንድሜ ቴንክ ዩ መግባት ይችላል ማንኛውም ሰው ምን እንግዛው ሄደ እኮ ኦልሬዲ ይዞት ሄዳ ትደውልልናለች እንግባ በዚህ ነው እሺ ኑ በዚህ ጋር ነው ወደዚህ ፋሲል ግንብ ለማየት በዚህ እንግባ እንሂድ ናቢንጋ እሺ ዛዛ በዛኛው ታስትሬት እስኪ ወደዛ እንዲ ዋው ወየ እኔ በቃ የፍቅር ሰው ነው የሚለው ከሎጋው ወደ የፍቅር ሰው ይቀየራል ወየ ነበር ቲንክ በስመ አብ ከዚህ ሆነ ሁሉም ይታያል ማለት ነው ዋው በጣም ነው የሚያምረው ወየ ለነሽና ቴንክ ዩ ነና ቴንክ ዩ በየትኛው አድርገን ናበስ እንዳንረግጥባት ቀስ ወይ ነበር አንዴ ሶሪ ነበር አንዴ ዋው በዚህ ነው መግቢያው እናትጋጫተ አቤት ነው እስቲ መተናል እንግዲህ የተባረከ ቦታ እግዚአብሔር ይመስገን አስማም ሲያምር ጋይስ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት ዋው ሲያምር ወየ አነ ሙዛሐዊ ማዕረ ቴንክ ዩ ዘሐዊ ዋው እዚህ ጋር እሺ አንዴ ይረገጣል እዚህ ችግር የለውም
እስቲ ዋው ደስ ይላል በጣም እሺ በዚህ አድርገን ነው የምንለው እሺ ነበር ጋይስ አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለ ነው እንደምትመለከቱት ከጀርባችን በጣም ብዙ ሰዎች አሉት ደስ የሚል ድባብ ነው የፍቅር ከተማ ብዙ የሚወደኝ ሰው አለ ተመስገን ኧረ በስመ አብ እግዚአብሔር የተመሰገነ ይሁን እውነት እንዳትተጠንቀቁ ተጠንቀቁ ናፒ እየተጠነቀቅ ዋው በስመ አብ ደስ ይላል በጣም መግቢያው ነው ይሄ የፋሲል ግንብ የኛው ዋው ፈጠንባችሁ ቀቀስ እንበል ትንሽ እሺ እናረጋጋውና እሺ ሰግጥ ተነዋል እረፍ ለመጀመሪያ ጊዜ ነው ጎንደር ስመጣ እኔ ቆባስትል ይባላል ሁለት በር ነው ያለው እንግዲህ አዶን የ12 በር 12 በር ነው 24 መስኮት አለው አረ ይሄ ማለት ነው አውቆ ስንት አለ ይሄ እንደዚህ 12 በር አለ ሁሉም የተለያየ ፋሲል ግንብ ነው 12 በር ያለው አረ ወደ ግንቡ ነው 12 ነው ዋው ለምን 12 ሆነ እንዳለ ፈጠንባጭ እሺ ቀስን ወልተምሽ ሮጥንባቸው መሰለኝ እንዴት ናችሁ ነበር እና ቦታውን አመቻቸው አንዴ እሺ እናረጋጋ ከኋላ ትንሽ እናረጋጋቸውና ሰፈርጉት ከኋላሽ ጀዳ ናፒ ተነካክሽ ጎንደር የቴድሮስ ሀገር አንዲት ኢትዮጵያ ዋልታና ማገር እርሱ የሰጣት ጋይስ አሁን ማሳያችሁ እንግዲህ የሚገርም ቦታ ነው ፋሲል ግንብ ተብሎ ይጠራል እስኪ ያሳያቸውና ፒ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው ችግር የለው በሚሊዮን ዶላሮች ይሸጣል በሚሊዮኖች አረ በቢሊዮን በቃ ተፈላጊ ነገር እንዴት ናችሁ ደህና ናችሁ ወይ እኔም ወዳችኋለሁ ሰላም ነው እንዴት ናችሁ ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናት ይቅርታል አዶናይ እንኳን ወደ ውቢቷ ጎንደር ዘ ካሚል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት አሁንም ነች ስለዚህ እንኳን ደህና መጣ ብለናል እንኳን ደህና ቆያችሁ ጎንደር ደስ ብሎኛል ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት ባቢያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን ገብቶ የሚያዩን ለህዝብ ያጋራል ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን ተከታተሉን yes sir ደስ ይላል በጣም ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት ምን እንደሆነ አልገባኝም እውነት ለመናገር ስለዚህ ወንድማችን ታስረዳልኛለህ እኔም እንግዲህ አሁን እዚህ ያሉትን ኩነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነው ህይወት ባቢያተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ ከሳቸው ጋር ተከታተላለ ጉብኝት ማለት ነው ደስ ይለኛል ሳቸው ላስተዋውቅ እንኳን ደህና ቆየኝ ያባት እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ ክፍል ውስጥ ነው እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሰ ነገስቱን እየጠበቁ ነው የሚያሳይ እዚህ ደግሞ መኳንንቱ መሳፍንቱ በንጉሰ ነገስቱ ጋር በአገር ጉዳይ ላይ
እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መለስ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትወና ነገር ያሳያል። በጣም ደስ ይለኛል። የልብ ሀሳቦች ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልብ ሀሳብ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩክ ሁኚ፣ ተባረኪ። በቃናችሁ ይሁን ጊዜ እንዳንገኝ ተመረቀበት ጃኒና አዶናይ ወጣ በሉ ወደዚህ ጃኒና አዶናይ ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? ጎንደር የአንዲት ኢትዮጵያ የታባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት። የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳቸዋለሁ። ቴንክ ዩ ሶ ማች። ጃንም ለመጀመሪያ ጊዜ ነው አይደል ጎንደር የመጣችው? ስለዚህ ጎንደር ላይ ትገልጻታለች። እንዴት አየሻት? ጎንደር የፍቅር ሀገር ነች። እሺ አንዴ